አበባዬ ሆይ አበባዬ ሆይ ባልንጀሮቼ እኛ ማለት ሩቅ አይተው የሚለዩን የምስራቅ ተምሳሌት የፀሐይ መፍለቂያ የቅድስት ሀገር ኢትዮጵያ ልጆች ነን። ከ3000 ዓመታት በላይ በአብሮነት ረጅም ዘመን ተጉዘናል። የሃይማኖት፣ የዘር፣ የቋንቋና የፖለቲካ ልዩነቶች አይከፋፍሉንም። ማንነታችን በአረንጓዴ ቢጫና ቀዩ ሰንደቅ የተቋጠረ ነውና በኢትዮጵያዊነት ጥላ ስር ሰብሰብ ስንል ሁሌም ያምርብናል። እናም አንጋፋው ኢትዮጵያውያን ኮሚቴ ማህበር በአትላንታ እንኳን ለ2008 አዲስ ዓመት በሰላም አደረሰው እያለ ልባዊ ደስታውን ይገልጻል። እንደተለመደው ማህበራችን አዲስ ዓመትን ለማክበር ዝግጅቱን አጠናቋል። እሁድ ሴፕቴምበር 13 በሆልፎርድ ሚሞሪያል ስታዲየም ውስጥ ኢትዮጵያዊነት ይነግሳል። ምን ጠፍቶ ቄጤማ ይጎዘጎዛል፣ ቡና ይፈላል፣ ዕጣን ይጨሳል፣ ጠላና ጠጁ ይቀዳል፣ ጥብሱ ይጠበሳል፣ ቁርጡ ይቆረጣል። አዝናኝና አስቂኝ የሆኑ ስፖርታዊ ውድድሮችና ስነ ጽሑፎችም ተዘጋጅተዋል። ለመንፈሳዊ መዝሙራትም ፕሮግራም ተይዘዋል። ሕፃናት ይቦርቃሉ፣ ነጫጭ የለበሱ ኢትዮጵያውያን አረንጓዴው መስክ ላይ ይምነሸነሻሉ። እንኳን አደረሰ እንኳን አደረሰሽ ይባባላሉ። አዎ እሁድ ሴፕቴምበር 13 ከእኩለ ቀን እስከ ምሽቱ 10 ፒኤም ድረስ 3789 ሚሞሪያል ኮሌጅ አቬኒው ላይ የሚገኘው ሆልፎርድ ስታዲየም በአበሾች ይጥለቀለቃል። ስመ ገናናው አርቲስት ብርሃኑ ተዘራ ከሌሎች ተጋባዥ ሙዚቀኞች ጋር በመሆን ከጫፍ ጫፍ ስታዲየሙን ያነቃንቀዋል። ይምጡ። ዘንድሮም ልክ እንዳምናው በትግርኛ ክብ ይሠራና ከበሮ ይመታል፣ በኦሮምኛ ይዘለላል፣ ሽመል ከሽመል ይጋጫል፣ በጉራግኛ ይጨፈራል፣ አቧራው ይጨሳል። ምንጃር ዝቅ ተብሎ ይረገጣል። የኢትዮጵያውያን ኮሚቴ ማህበር በአትላንታ። ባልንጀሮቼ ቁሙ በተራ እንጨት ሰብሬ